ሰላም ጸጋዬ አልማዝ ልጆች በሙሉ የልጅ ልጆች በሙሉ በዛ የተገኛችሁት እንግዶች ሁሉ ሰላም እንላችኋለን። ከሂውስተን ቴክሳስ ነው። እኔ ተስፋ ወርቅነህ ነኝ። ባለቤቴ ውሂብ ነች እና መካከላቸው ብንገኝ በጣም ደስ ባለን ነበረ። እንኳን ለ60ኛው የጋብቻ በዓላችሁ አደረሳችሁ። 60 ዓመት እጅግ በጣም ብዙ ነው። አንዳንድ ጊዜ ከአንድ ሰው እድሜ በላይ ነው። እግዚአብሔር በዚህ ጊዜ እናንተን በጋብቻ አንድ ላይ አጣምሮ ጠብቋችሁ ወልዳችሁ ከብዳችሁ ተባርካችሁ ይኸው ልጆቻችሁ ሁሉ ከእናንተ ጋር በፈረንጆ ዓለም አንድ ላይ ሆናችሁ እንድትኖሩ አድርጓል። እግዚአብሔር መልካም ነው። በጣም ደስ የሚል ነገር ነው እና እግዚአብሔር እጅግ በጣም ሊመሰገን የሚገባ ነው። እግዚአብሔር ይመስገን። እኔም በጣም ነው ደስ ያለኝ። አልሚ ወንድም ጸጋዬ እጅግ በጣም ደስ ብሎናል። እንኳን ለ60ኛ ዓመት የጋብቻ በዓላችሁ አደረሳችሁ። ቀላል አይደለም፣ እውነት ነው። ትልቅ ማይልስቶን ነው። እግዚአብሔር ይመስገን። ስለእናንተ ጌታን እጅግ አድርገን እናመሰግናለን። የምስራች ደውላ በቃ ተገኝልን እንደው ብትገኝ ደስ ይለናል ብላኝ ነበረ። እኔም ደግሞ በጣም ደስ ይለኝ ነበረ ወይ ሁለታችን ወይ እኔ እንኳን በመጣ ግን ነግሬያታለሁ። ለሷ የማይመች እውነቴ ላይ ስለሆነ ያልመጣ ነው እንጂ በእውነት ብንገኝ በጣም ደስ ይለናል። ብዙ ትዝታ ነው ያለን። ያው አብረን ነበር። በኃይለ ሥላሴ ዘመን ነው መጽሐፍ ቅዱስ እናንተን ማስተማር የጀመርኩት። ከዛም ደርግ መጣ። በእነኛ ጊዜያት ሁሉ በጣም መልካም ጊዜዎች ነበሩን። አብረን ሁሉ ጊዜ መጽሐፍ ቅዱስን እናጠናለን። በደርግ ዘመን ጫካ ሁሉ ሳይቀር ሄደን አጥንተናል እና በዛም ላይ በየቤቱ ሁሉ እንሰበሰባለን። ያለን ትዝታ በጣም ብዙ ነው። አላገባሁ ነበረ እንደምታውቀው። ያው እኔ ሳገባ ለሰርጌ አቤት የነበራችሁ ትብብርና ድካም በጣም ብዙ ነው። አንተ እንደገና ደግሞ አቶ ተስፋዬ፣ ተሻለ ጨዋቃ፣ አሰፋ ባየር፣ ጋይ ሰይፉም ነበሩ ከኛ ጋራ። በኋላ ነው ጆይን ያደረጉን እንጂ እና ሌሎችም ነበሩ አንድ ሁለት ሰዎች ብዙም ከኛ ጋር ባይቆዩም እንዴት ደስ የሚል ጊዜ ነበረን። ያለው ፍቅር ያለው አብሮ መብላት አብሮ መጠጣት መጫወታው ብዙ ትዝታ ነው ያለኝ። በተለይ ሰርጌ አካባቢ ትዝ የሚለኝ በተለይ ሰርጌ ምሽት አቤት ጥለነው በዋዜማው ጥለነው እንዴት እናድራለን አሉና ቁጭ ብለው ቅዳሜ ማታ እዛው እያዋሩኝ አደሩ። በማግስቱ እኔ እንዴት ልሆን በጣም አመመኝ እና ያ የፍቅር ነገር ነው። ከዚህም በላይ ደግሞ ጸጋዬ እማረሳ እኔ ድሮ ያው ብዙም ጢማም አልነበርኩኝም። እርግጥ እድሜ እንኳን ያው 20 ቤት ነበረ፣ ሳገባ 25 ነበርኩኝ። ግን ብዙ ጢም አልነበረኝም። ሆኖም ትናንሽ ቀጫጭን ጢሞች አሉ። ሁልጊዜ ጸጉሬን ስላጭ እንዲሁ ነካ አድርገው እለዋለሁ እንጂ ላጭቼ አላውቅም ነበረ። ምላጭ ገዝተህ አምጥተህ ይመስለኛል አንድ ምላጭ አምጥተህ እንደዚህ ብትላጭ ቆንጆ ነው አልከኝ። ኧረ ጸጉሬን ያበዛል ከተላጨው ስል ግድ የለም ብለህ ጸጉር መላጨት እንኳን እንድችል ኢንካሬጅ ያደረከኝ አንተ ነህ። እና በጣም ጥሩ ትዝታ ነው ያለኝ። እንግዲህ ወይም ደግሞ ትዝታ አላት እስቲ እኔ ደግሞ የተለየ በጣም በቃ ለሰርጋችን የሰጣችሁን እናንተን አይተን እንግዲህ እኛም መልካም ትዳር ነው ያሳለፍነው። ይኸው እግዚአብሔር የተመሰገነ ይሁን። 50 ዓመታችንን ካከበርን 2 ዓመት ሆነን እና ይሄንን የዌዲንግ አልበም የሰጣችሁን እናንተ ናችሁ። ትንሽዬ ያው ከጊዜ ብዛት 52 ዓመት ስለቆየ ማለት ነው። እንግዲህ ትልቅ ትሬጀር ሁልጊዜ ይሄንን አልበማችን ደግሞ ፒክቸሮቹ ተጣብቀዋል። የድሮ ያሁኑ ቢሆን ያው ይጠፋ ነበረ፣ ግን አጥብቆ ነው የያዘልን ፒክቸሮቹን እና በጣም ደስ ይለናል እናንተን ስናስብ። እግዚአብሔር የተመሰገነ ይሁን። በጣም መልካም ትዝታ ነው ያለን። ጌታ የተባረከ ይሁን። ስማቸው ጊዜ እዛም ላይ ውስጡም ፎቶአቸው ምናምን አለ። ጊዜያችሁ ላለማባከን ይቺ ማስታወሻችን እስካሁን ድረስ እንዳለች እንደው ልግለጽላችሁ ብዬ ነው። 52 ዓመት ሙሉ ከኛ ጋር ኬንያ ስንሄድ ኬንያ ስንመጣም እዚህ አብረው መጥቷል። የእናንተ ማስታወሻ ነች ማለት ነው። እውነት ነው። ደግሞም የነበረን ጊዜ አቤት በጣም ደስ የሚል ነው። ተሻለ ልጅ አልነበረውም። ያው እግዚአብሔር ጸሎትን በምንም ልጅ ሰጠው።
እና የክርስቲያን ልጅ 12 ነው ይል ነበረ። በመካከላችን ምሳሌ የምትሆን አንተ ነበርክ። ያው መጨረሻው ላይ ግማሽ ደርዘን 6 ሞልተህ ነበረ። ተሻለ እኔ መጀመሪያ በቃ ልጅ የክርስቲያን ልጅ 12 ነው ምንድን ነው ያዕቆብ 12 ልጅ ነበረ ያለው ይል ነበረ። በኋላ ያው ሲደጋግመው ጊዜ አሁን ምንድን ነው የፋሚሊ እንትን ፕላኒንግ ለማወቅ ፈለገና እንዴ ሁላችን ሳቅን። እንዴ ተሻለ ምን ማለት ነው የክርስቲያን ልጅ 12 ነው ትል አልነበረም ወይ ስንለው ያዕቆብ እኮ ታዲያ ከአንድ ሴት አይደለም ማለት እና ከአራት ሴት ነው አለ። እና ስንስቅ እና ጥሩ ጨዋታ ነበረን። ግን አንተ ጥሩ ምሳሌያችን ነበር። ያው በትዳር ሁለታችሁም ቆይታችኋል። ደግሞ በእውነት እግዚአብሔር ሊመሰገን ይገባዋል። አንድ ትዳር 60 ዓመት ከቆየ ምክንያት አለው። 60 ዓመት ብዙ ችግሮች ብዙ ነገሮች አሉ። ያን ሁሉ አልፋችሁ መቆየት የቻላችሁት ሶስተኛ በእናንተ መካከል ጌታ ስላለ ነው። ጌታን ሶስተኛ አድርጋችሁ ስላገባችሁ በመካከላችሁ ስላለ እሱ ስለመራችሁ እስካሁን ድረስ መቆየት ችላችኋል። ደግሞ አንዳንድ ጊዜ ሰዎች 10 ዓመት ምንም ሰው ቆይተው ሲያዩ በጣም ይደነቃሉ። ነገር ግን ሁሉ ነገር ኮዝ ኤንድ ኢፌክት አለው፣ ምክንያት አለው። ጌታ መካከላችሁ ከመኖሩ ሌላ ክርስቲያኖች ስለሆናችሁ መጽሐፍ እንደሚለው ፍቅር ይታገሳል፣ ቸርነትን ያደርጋል፣ በደልን አይቆጥርም። ብዙ ነገሮች ሐዋርያ ጳውሎስ 1 ቆሮንቶስ 13 ላይ ይናገራል። እና እነኛ ሁሉ በሕይወታችሁ ስለሰሩ ነው። በተለይም አንድ ቤተሰብ ብዙ ጊዜ ጸንቶ ከቆመ ያ ቤት የይቅርታ ቤት ነው ማለት ነው። 60 ዓመት ቀርቶ 24 ሰዓት ሙሉ አብረው እየኖሩ 365 ቀን እንደገና ደግሞ በዛ ላይ 60 ዓመት አብረው ለመቆየት ብዙ የይቅርታ ቤት መሆን አለበት እና ያንን ማድረጋችሁ በዛ ላይ ደግሞ ፍቅር ሙጫ ነው። እንደ ሙጫ ሁላችሁን ይዞ ስላቆየ ሁለታችሁንም አንድ ላይ ይዞ ለቤተሰቦቻችሁ ምሳሌ ሆናችሁ ስለበቃችሁ ነው። የመንፈስ ፍሬም በእውነት በውስጣችሁ ለመኖሩ ማረጋገጫ ነው። ምክንያቱም የመንፈስ ፍሬዎች በሕይወታችሁ ውስጥ ባይሰሩ ኖሮ የስጋ ስራ ብቻ ቢበዛ ኖሮ ጠብ ይመጣ ነበረ እና እግዚአብሔር ስለጠበቃችሁ ለዚህ ስላበቃችሁ በጣም ደስ ብሎኛል። እንግዲህ ብገኝ ደስ ባለኝ ነበር። ወይም ምትል ካለ ጨምሪና አይ እንግዲህ 6 10 ማለት 6 10 ዓመታትን 10 ዓመት ያው እንደሱ ነው የሚባለው። ማሳለፍ ቀላል አይደለም። እግዚአብሔር በቃ ደግሞ ፍቅር እየቆየ እውነተኛ ፍቅር ማለት ነው እየቆየ ሲሄድ ነው እየጣፈጠ የሚሄደው። አሁንም እንግዲህ ለ80ም ለ90 ዓመታችሁ በዓል የዛን ጊዜ በእርግጥ እንገኛለን። እንዲያደርሳችሁ ጸሎታችን ነው። ጌታ ይባርካችሁ። ተባረኩ። በጣም ነው ደስ ያለን። እንግዲህ ጌታ ይህንን በዓላችሁን የደስታ ያድርገው። አሜን አሜን።